ሰላም ትላንት በሰራው ቪዲዮ ላይ ብዙዎቻችሁ ወዳችሁታል። ሃርድ ሪሴትን አንዳንድ ኮምፕሌኖች አይቻለሁ፣ እናልፈዋለን። ዛሬ ሪሜል C25 ዋይን ይዤላችሁ መጥቻለሁ። እንዴት አድርገን ባይፓስ እንደምናረጋት ዛሬ እናያለን። በቀላሉ ልክ እንደምታዩት ነው። ዋይፋይን እሰጠዋለሁ ፓስ፣ ከዛ በኋላ ኮኔክት እናረጋለን። እያንዳንዱን ባይፓስ ከማረጋችን በፊት ያሉ ሴታፖችን ታውቃላችሁ ብዙዎቻችሁ ማለት ነው። ጀማሪና ስልኩን ቤት ውስጥ የምትጠቀሙ ሰዎች ግን አሁን ስቴፕ ባይ ስቴፕ ከኔ ጋር አብራችሁ ማየት ትችላላችሁ። በጣም ቀላል ነው። እነዚህን ሴታፖች በቀላሉ ከዋይፋይ ኮኔክት አድርገን የሚጠይቀን አንድ ሁለት ሴታፖች እናልፋለን። ከዛ በኋላ ቀጣይ የሚመጣውን ፓርት አሳያችኋለሁ። ይህን ቪዲዮ እስከ መጨረሻው ይዩት። ስቴፕ ባይ ስቴፕ ነው የምሰራው። በጣም በቀላሉ በአጭሩ እንዴት ማስገባት እንደምትችሉ ነው። ብዙ ቪዲዮዎች አሉ፣ በቱል ይሰራሉ፣ ፋይል ሳይጠፋ ምናምን የምትሉኝ ነገር አለ። ሁሉንም ገባኝ፣ አውቀዋለሁ። ምን መሰላችሁ፣ እኔ ብዙ ጊዜ የምሰራው ቪዲዮ ለጀማሪዎችን ነው ቤዝድ አድርጌ የምሰራው። ምክንያቱም ጀማሪዎች የዚህ ካፒታል አይኖራቸውም፣ ኮምፒውተር መግዣ ላይኖራቸው ይችላል። ሌላም ክሬዲት ያላቸውን ቦክስ ፋይሎች ላይ መግዛት ላይችሉ ይችላሉ። ግን ቤታቸው ላይ ሆነው ሞባይል ቤታቸው ላይ አቅማቸውን እስኪችሉ ድረስ በዚህ መልኩ ባይፓስ እያደረጉ ራሳቸው እንዲደግፉ በሚል ነው እኔ የምሰራው። እና ፋይል ሳይጠፋ ምናምን የምትሉ ሰዎች ያው ይገባቸዋል። ኦኬ አሁን ወደ ስራችን ዘነጋባ ማለት ነው። ልክ እዚህ ጋር ጎግል ይጠይቀናል እንደምታዩት ነው። የለም እንመለሳለን። ከዚህ በኋላ በቀላሉ እዚህ ጋር ኢመርጀንሲ ኮል ላይ እንመጣለን። ኢመርጂንግ ኮል እንገባለን። ከላይ ኢመርጀንሲ ኢንፎርሜሽን፣ ከዛ እስክሪብቶ በተናን አንዴነካና እዚህ ኔም የምትሏን አንዴነካታለሁ። ዝቅ አድርጌ ቹዝ ኢሜጅ ነው የምመርጠው። ያው ወደ ስልኩ ሲወስዳችሁ ቺን ሴታፕ ታቋታላችሁ። ጫን ብላችሁ በመያዝ እዚህ ፐርሚሽን እንዲጠይቅ እናደርገዋለን። ከዛ ሰርች ባር ከላይ በቀላሉ ሴቲንግ ብለን እንጻፍ። እስቲ ስቴፕ ባይ ስቴፕ ነው መሰራላችሁ እስከ መጨረሻው። እናንተ ግን መጠበቅና ፎሎ ላይክ ማድረግ አለባችሁ ማለት ነው። ለብዙ ሰው ይደርሳል። እዚህ ጋር ሴቲንግ የሚለውን አጥቼው ነበርና ወደ ታች አካባቢ ነው የምታገኙት። ዝቅ አድርጋችሁት እናንተ ከቪዲዮ በኋላ ነው ድምጽ የምቀርጽላችሁና አንዳንድ ነገሩ አላነፊት እንዳይሆንባችሁ። ለዚህ ቻናል አዲስ የሆናችሁ ቤተሰቦች ይህ ከማል ሞባይል ነው። የሞባይል ሃርድዌር ሶፍትዌር ፓርቶችን የምታዩበት ነው። ፎሎ አድርጉና ተከተሉ ትላችኋለሁ። ላይክ እንደምታዩት አንድሮይድ ቨርዥኑ 11 ነው ስልኩ። በቀላሉ አሁን ይሄንን ምን እናረጋለን፣ ዝቅ እንልና አንድ ሁለት የምንከፍተው ሴታፕ አለ። እዚህ ጋር አክሰሲቢሊቲ ኦን እናረጋለን ማለት ነው። አክሰሲቢሊቲ ላይ እንመጣና አንድ ሴታፕ እንከፍታለን። እቺኛዋን የምታዩትን አለው ካልን በኋላ እዚህ ጋር እንደምታዩት ነው ሴታፑ ከፍቶልኛል። ይሄን አክሰሲቢሊቲ ሜኒው ከከፈትን በኋላ እንመለስና ከስልኩ ላይ አንድ ሁለት የምንዘጋቸው አፖች አሉ። ወደ ኒድ አፕሊኬሽን ውስጥ እንሄድና ይኸው እንደምታዩት አንድሮይድ ሴታፕ የሚለውን እንዘጋለን። መጀመሪያ እንደምታዩት ፎርስ ስቶፕ እናደርገዋለን። ከዛ ሲስተም ሾው ሲስተም ውስጥ እንገባና ደግሞ ሲስተም አፖች ውስጥ ኦሬዲ ኦፍ አድርጌዋለሁ። ይሄንን ዝቅ እንልና ጉግል ፕሌይ ሰርቪስን እንዘጋለን። መጀመሪያ እስቲ እንፈልገውና እሱን እንዝጋ። እንደምታዩት ጉግል ፕሌይ ሰርቪስን ፎርስ ስቶፕ አደረገዋልና ዲሴብል አደረገዋለሁ። ከዛ በኋላ መለስና ደግሞ ሴሉላር ኔትወርክ የምትለዋ ደግሞ አንዳለች እሷ ጋር የምንሄድና እሷንም ኦፍ አድርገን እንመለሳለን። ዝቅ እናድርገው። አፑ ብዙ ስለሆነ ትንሽ ትመርጣላችሁ። እዚህ አካባቢ ያለች በትኩረት ማየት ነው ከናንተ የሚጠበቀው። ያው ሴሉላር ኔትወርክ የምትለዋን እቺን ፎርስ ስቶፕ እናረጋለን ዲሰብል። ከዛ በኋላ በቀላሉ ወደ ኋላ መመለስ እንችላለን ማለት ነው። እንመለሳለን ከአንድ እንጀምራል ማለት ነው። ይሄንን ብዙ ጊዜ ቪዲዮንም ሰርቼበታለሁ። በሌላ ሞዴሎች ላይ ያለ ቴክኖ ኢንፊኒክስ ይሄንን ሴታፕ በቀላሉ ይጠቀሙታል። አንድሮይድ 11 ድረስ ያሉ ቴክኖና ኢንፊኒክሶች ይሄን በቀላሉ ይጠቀሙታል። አንዴ ሴታፑን ካወቃችሁ ለሁሉም መጠቀም ትችላላችሁ ማለት ነው። እንደምታዩት ነው። ቀጥታ ወደ ውስጥ እንገባለን። ከዚህ በኋላ ታውቁታላችሁ። ብዙውን ነገር መድገም ብዙ አይደለም፣ ቀላል ነው። አንዴ ከሰራችሁት በቃላችሁ ይዛችሁት ለብዙ ሞዴሎች መሞከር ነው። ብዙ ጊዜ እኔ እንደዚህ ያረኩ ነው የለመድኳቸው። አንድ ሁለት ሴታፖችን ከሰራው በኋላ እንደምታዩት ነው። አያችሁት? አክሰስ አሲስታንቱን ነካውኝ። ከዛ በኋላ መጣና ባክለዋለሁ። ሴቲንጉ ላይ ገብቼ ኦሬዲ ነክቼላታለሁ። እዚህ ጋር ስመጣ በደንብ ተመልከቱት። ይሄን ፓሪ ከፍትላችኋል። የመጨረሻ ምርጡ ቦታ እዚህ ጋር ነው። በቃ አክሰፕት ካለላችሁ በኋላ ምንም አይነት ነገር አይጠይቅም። ስክሪን ሎክ ይጠይቃል። ስኪፕ እንለዋለን። ዝቅ ያለን በቀላሉ ሴታፑን ጭነን አልፈናል ማለት ነው። ያው እዚህ ጋር ኔክስት። በሚገርም ሁኔታ ስራችንን ጨርሰናል። ለዚህ ቻናል አዲስ የሆናችሁ ቤተሰቦች ፎሎ ማለታችሁን እንዳትረሱ።